ይህ ተራራ ሙሉ በሙሉ ጀነት ነው የሚገባው። በዚህ ተራራ ነው ይህ ጦርነት የተሰየመው ማለት ነው። የነብዩ አለይሂ ሰላቱ ወሰላም ጥርስ የተሸረፈበትን ቦታ እንዲ ቀብሮችን እናያለን። ይህ ሁሉ አሁን የምታዩት መላእክቶች የተረገጡት ተራራ ነው ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የበድር ጦርነት የተደረገበት ቦታ ትንሽ ጠጋ ብሎ ነው ሹሃዳ በድር የሚባል ነው። ይህ አሁን የምናየው ግን ይህ ሙሉ መካና መዲና እንደምታዩት ተራራ ነው፣ ሙሉ ተራራ ነው። ነብዩ አለይሂ ሰላቱ ወሰላም የበድር ጦርነት ዋና የተደረገበት ዋነኛው ምክንያት አቡ ሱፊያን ቃፊላ ይዞ የመካ ሀብታሞችን በሙሉ ንብረት ይዞ እየመጣ ነው የሚባለው ሲሰሙ ወይ ቃፊላውን ወይ ጦርነቱን አላህ Subhanahu Wa Ta'ala ቃል ገብቶልኛል ብለው ነበርና ወደዚህ በመጡበት ጊዜ አላህ መስጂድ አልዓሪሽ የሚባል እዛ መስጂድ ላይ ሆነው ዱዓ አደረጉ። ዱዓ እንዳደረጉ ትንሽ እንደ እንቅልፍ የሚመስል ነገር ወሰዳቸውና አላህ Subhanahu Wa Ta'ala ከጅብሪል ጋራ ጅብሪል ከነፈረሱ ሐይዙም የሚባል ፈረስ ጋር 100,000 የሚሆኑ መላእክቶችን ይዞ አላህ Subhanahu Wa Ta'ala እንደላከው ነብዩ አለይሂ ሰላቱ ወሰላም አወክሩ ማለት ነው። ጅብሪልና እነዛ 100,000 መላእክቶች ከዚህ ሁሉ ተራራ መተዋረፉት እዚህ ተራራ ላይ ነበር። ይህ ተራራም ምን ነበር? ድንጋይ ነበር ማለት ነው። እንደሌሎች ተራሮች ድንጋይ ነበር። ነገር ግን መጣው መላእክቶች በሚያርፉበት ጊዜ እንደምታዩት ወደዚህ አፈርነት ተቀየረ ማለት ነው። ወደዚህ አፈርነት ተቀየረ። እነሱ መጣው መላእክቶች ካረፉበት በኋላ ከዛን ወደ ጦርነት ቦታ ሄዱ። ጦርነት ቦታ ላይ በሄዱ ጊዜ ሙስሊሞች ካፊሮችን ሳይነኳቸው ወደ አንገታቸው ገና ጠጋ እንዳደረጉ ሰይፉን አንገታቸው ይበር ነበር ማለት ነው። መላእክቶች ነበር እንደዛ የሚያደርጉት የነበረው እና ይህ ሙዕጂዛ የተከሰተው እዚህ ቦታ ላይ ነው። ይህ ተራራው ሙሉ የተቀየረው ከድንጋይነት ወደዚህ ወደ አፈርነት የተቀየረው መላእክቶች እዚህ ቦታ ስለወረሩ ነው። የተራራውም ስም ጀበሉል መላኢካ ይባላል። የመላእክቶች ተራራ እንደማለት ነው ማለት ነው። የመላእክቶች ተራራ ይባላል። ይህ ነው ወለቀድ ነሰረኩም ወላሁ ቢበድሪን ወአንቱም አዚላ ትንሹናችሁ ብዙዎች እንድታሸንፉ አላህ ያደረጋችሁ መላእክቶችን ስለላከ ነው። አላህ በቁርአን እንደዚህ ይላል፣ ትንሹናችሁ ብዙዎች እንድታሸንፉ ያደረጋችሁ አላህ ነው ያለው። ከዚህ የነበሩ መላእክቶች ሄደው ጅብሪል ሐይዙም ከሚባል ፈረሱ ጋራ በመሆን እነዛን መላእክቶችን ወስዶ እንዲያሸንፉ ስላደረጋቸው ነው ማለት ነው። ይህ ሁሉ አሁን የምታዩት መላእክቶች የተረገጡት ተራራ ነው ማለት ነው። እንደዚህ አመድ የሆነው እነሱ ካረፉበት በኋላ ነው ማለት ነው። ሰላማችሁ በዚት ይበል እያልኩ ዛሬ ሙስሊሞችን ጥያቄ በመጠየቅ ይጀምራለሁ። እንግዲህ ኡስታዙ ሲል እንደሰማችሁት የአላህ መላእክቶች እና መልአኩ ገብርኤል በርካታ መላእክት ጋር እሱም በቁጥር እንደጠቀሰው በዚህ ተራራ ላይ ወርደው ተራራው ድንጋያማ የነበረውን ተራራ አንደኛ እንደዚህ በቪዲዮ እንዳያችሁት አፈር አድርገውታል ወይም አሸዋ አድርገውታል። ሁለተኛ ነገር ደግሞ ይሄ ተራራ ካሉት ተራራዎች ሁሉ ገነት የሚገባ ተራራ እንደሆነ ተናግረዋል። እንግዲህ ለሙስሊሞች ጥያቄ ላቀርብ ነው። የመጀመሪያ ይሄ ተራራ ገነት ሊገባ የተፈለገበት ወይም የተመረጠበት ምክንያት ምንድን ነው? ከሌሎች ተራራዎች ቅዱስ ስለሆነ? አዎ ካላችሁ አላህ ሙሳን ሊገናኘው የወረደበት ተራራ ገነት ይገባል አልተባለም። ይህ ተራራ አላህ የወረደበት ተራራ ገነት ካልገባና መላእክት የወረዱበት ተራራ ገነት ከገባ ከአላህና ከመላእክት በስልጣንና በኃይል ብርቱ የሆኑት የትኞቹ ናቸው? አላህ ወይስ መላእክት? አላህ የወረደበትን ተራራ ለምንስ ገነት እንዲገባ አልፈለገም? ሁለተኛ ጥያቄ አስተውሉ። አንደኛው ጥያቄ ይሄ ተራራ ከሌሎች ተራራዎች ገነት የሚገባበት ሚስጥሩ ምንድነው ነው። ሁለተኛ ጥያቄ መላእክቶቹ ረግጠው አሸዋ ያደረጉት ይሄ አካባቢ ለምን አገልግሎት ነው? ድንጋዩ ስለማይጠቅም ነው አሸዋ ያደረጉት? አሸዋውስ ምን ጥቅም እየሰጠ ነው? ወይስ አካባቢውን ድንጋዩ አርክሶት ረግጠው እነሱ አሸዋ አድርገውት ቀደሱት? እንግዲህ ከሌሎች ተራራዎች የተቀደሰ ተራራ ከሆነ ድንጋዩ አርክሶት ነበር ማለት ነው። ምን መልእክት እንዳስተላለፈ ወይም ደግሞ ከህይወት ጋር የተገናኘ ምን መልእክት እንዳለው ሊገባኝ ወይም ሊታየኝ አልቻለም። ምንም ይሄ የሚባል መልእክት የሚሰጥ ነገር አይደለም። ወደ መጽሐፍ ቅዱሳችን ስንመጣ ግን ዘፍጥረት ላይ በአዳም ምክንያት ምድር ተረግማለች። ከአንተ የተነሳ ነው የተባለው ወይም ደግሞ ከአዳም የተነሳ ምድር ተረግማለች። መስጠት የሚገባትን እንዳሰጥ ኃይሏን በሙሉ እንዳሰጥ ተረግማለች። ከዛም ባሻገር እቺ የረከሰች ምድር የእግዚአብሔርን መንግስት ልትወርስ ወይም ደግሞ ወደ እግዚአብሔር መንግስት ልትገባ ስለማትችል እቺ የረከሰችው ምድር ትጠፋለች። መጽሐፍ ቅዱስ አዲስ ሰማይና አዲስ ምድር አየው ብሎ ፊተኛው ሰማይና ፊተኛው ምድር እንዳለፈ ይናገራል። ለምን እግዚአብሔር ይህንን ምድርና ሰማይ እንደሚያጠፋው ወይም ደግሞ መጎናጸፊያ እንደሚጠቀለል እንደሚያስወግደው ተናገረ። አንደኛ በሰው ልጅ ምክንያት የረከሰች ምድር እግዚአብሔር ሊገለጥ
ወይም ደግሞ እግዚአብሔር ለዘላለም ሊኖርባት ስለማይፈልግ እሱ ቅዱስ ነውና ይህንን አድርጓል። እግዚአብሔር የሰው ልጅ ሊገባ እንኳን የትንሣኤን አካል እንዲለብስ ተዘጋጅቶለታል። የሰው ልጆች ሁሉ በክርስቶስ አምኖ የዳኑ ጌታ እንደተናገረው መጽሐፍ ቅዱስ ላይ ትንሣኤና ሕይወት እኔ ነኝ እንዳለው በኢየሱስ አምነው የዳኑ ከዘላለም ፍርድ አምልጠው ለዘላለም ሕይወትና እረፍት በትንሣኤ አካል ይነሳሉ። በኢየሱስ ክርስቶስ አምላክነትና አዳኝነት አምነው ያልተቀበሉና ያልዳኑ እነሱም ትንሣኤን ያገኛሉ፣ ግን ለፍርድ ነው የሚነሱት። ሌሎች ለሕይወትና ለዘላለም እረፍት ሲነሱ በክርስቶስ ያመኑት፣ በክርስቶስ ያላመኑት ደግሞ ለዘላለም ፍርድና ለመጨረሻው የገሃነመ እሳት ፍርድ ነው የሚነሱት። እና ይሄ የረከሰው አካል የእግዚአብሔርን መንግሥት ካልወረሰ፣ እቺ የረከሰችው ምድር የእግዚአብሔርን መንግሥት ካልወረሰች፣ ይሄ ተራራ ገነት ሊገባ እንግዲህ እኛ የእግዚአብሔር መንግሥት የምንለውን እናንተ ሙስሊሞች ገነት ትላላችሁ። ገነት ሊገባ መስፈርቱ ምንድን ነው? እነኝን ሁለት ጥያቄዎች መልሱልኝ። መልሳችሁን በኮመንት እንድታስቀምጡ እላለሁ። ግን ወንድሞቼ አንድ ጥሪ አቀርባችኋለሁ። እንዲህ ካለ አፈ ታሪክና ዝም ብሎ ዝባዝንኬ ወሬ እንድታመልጡና ነፍሳችሁን ከዘላለም ፍርድና ስቃይ እንድታስመልጡ በጌታ በኢየሱስ ስም ጥሬን አቀርባለሁ። ኢየሱስ ዛሬም እጁን ዘርግቶ ይጠራችኋል። ኑ እኔ አሳርፋችኋለሁ ይላችኋል። መጽሐፍ ቅዱሳችን እረፉ እኔም አምላክ እንደሆንኩ እወቁ ስለሚል እረፍት ያለው በኢየሱስ ነው። ኢየሱስ ደግሞ የእግዚአብሔር ምስጢር ነው። የተሰወረ የጥበብና የእውቀት መዝገብ ነው። ስለሆነ ወደዚህ እረፍት ወደ ሆነው ጌታ መጥታችሁ ከዘላለም ፍርድና ስቃይ ኩነኔ እንድታመልጡ ጥሬን አቀርባለሁ። ይህንን የፍቅር ድምፅ እየሰማችሁ ቸል ብላችሁ ሞት እንዳያገኛችሁ፣ መች እንደምትሞቱ ሳታውቁ ከዘላለም ፍርድ እንድታመልጡ ጊዜው አሁን ነውና እግዚአብሔር ይህንን ቪዲዮ እንድታዩ እድሉን ሲሰጣችሁ ዝም ብሎ አይደለም። የመዳን ቀን ዛሬ ስለሆነ ዛሬውኑ እንድታመልጡ ነው። ወዳጆቼ ቸል አትበሉ። ኢየሱስ ዛሬም ይወዳችኋል። እግዚአብሔር ይባርካችሁ። በቀጣይ ቪዲዮ እስክንገናኝ የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ተባረኩ።